ሁለት አሜሪካዊ አባትና ልጅ ፓስተሮችንም በ11 ደቂቃ በወንጌል ድባቅ የመታቸው ኢትዮጵያዊ ዲያቆንም። ይህን ቪዲዮ ሼር የማያደርግ ኦርቶዶክሳዊ እንዳይኖር ሁላችሁንም ይህንን ጀግና በቤቱ ያጽናያላችሁ እስከ መጨረሻው አዳምጡኝ። ነገሩ እንደዚህ ነው። ከላይ በምስሉ ላይ የምትመለከቷቸው አባትና ልጅ ፕሮቴስታንት ፓስተሮች ናቸው። በአሜሪካ በተለያዩ ካምፓሶች እየሄዱ ወንጌልን ያስተምራሉ። ከተለያዩ ቤተ እምነቶች ጋር ዲቤት ይገጥሙ ነበር። እስከ ዛሬ ግን ጠንካራ ሃይማኖተኛ የሚችላቸው አላገኙም ነበር። ኢትዮጵያዊ ኦርቶዶክሳዊ ዲያቆን ምህረት ግን አንድ ቀን ዲቤት ይገጥማቸዋል። በ11 ደቂቃ ውይይትና ዲቤት ውስጥም በነገረ ድህነትና ምስጢረ ቁርባን መጽሐፍ ቅዱስ እያጣቀሰ ከነዚህ ሰዎች ጋር ዲቤት ይገጥማል። ግን አባትና ልጅ አልቻሉትም። 11 ደቂቃ ሳይሞላ ይሄን ልጅ ያቋርጡታል። ተመልከቱ። እንደዚህ አይነት ጀግና ኦርቶዶክሳዊ ዲያቆኖች ስናገኝ ልናበረታታ ይገባል። ወንጌል ይሰበካል። ትክክለኛ እውነተኛ ቀጥተኛ ሃይማኖት ኦርቶዶክስ ተዋሕዶ ናት።